አንደኛ አደጋን መውሰድ። በህይወት ውስጥ የተረዳሁት ሪስክ ወይም አደጋን ካልወሰዱ ምንም ነገር ትርጉም አይኖረውም። ኔልሰን ማንዴላ እንዲህ ብሎ ነበር፣ ከምትችሉት በታች የሆነ ህይወትን በመቀበል ውስጥ በዛ ውስጥ ተረጋግቶ በመኖር ፍላጎታችሁ ወይም ፓሽናችሁ ሊገኝ አይችልም። እርግጠኛ ነኝ በትምህርት ቤት ያሳለፋችሁት ጊዜ፣ ኮሌጅ ለመግባት በምትወስኑበት ጊዜ፣ የምታጠኑበትን ዘርፍ ወይም ዲፓርትመንት በምትመርጡበት ጊዜ እና ህይወታችሁ ምን ማድረግ እንደምትፈልጉ በምታስቡበት ጊዜ ሰዎች እንዲህ ብሎ ነግሯችሁ ይሆናል። የምትመለሱበት ነገር እንዲኖራችሁ አረጋግጡ ወይም የምትወድቁበት ነገር እንዲኖራችሁ አድርጉ። እኔ ግን የምመለስበት ነገር ይኖረኝ የሚለው አስተሳሰብ በፍጹም አልተረዳሁትም። ለወድቅ ከሆነም ወደ ኋላ መውደቅ ወደፊት ነው መውደቅ የሚፈልገው። ቢያንስ ምን ላይ እንደምወድቅ ማየት እችላለሁ። ያለ ጽናት በፍጹም አትጨርሱም። ስለዚህ ለምትወዱት ነገር ተነሳሽነት ይኖራችሁ፣ እድል ውሰዱ፣ መውደቅን አትፍሩ። ሁለተኛ እድል ውሰዱ ወይም ቴክ ቻንስ። አንድ ጊዜ የአይኪው ፈተና ነበር። 9 ነጥቦችን ተጠቅመን በእነዛ 9 ነጥቦች በእስክርቢቶ 5 መስመሮች መሳል ነበረብን። ይህንን ለማድረግ የሚቻለው ብቸኛው መንገድ ከሳጥኑ ውጭ መሄድ ነበር። ከተለመዱ አስተሳሰብ ውጭ ለማሰብ አትፍሩ። በትልቁ ለመውደቅ አትፍሩ። በትልቁ ለማለም አትፍሩ። ግን አስታውሱ፣ ግብ የሌላቸው ህልሞች ብቻ ናቸው። ሪች ጃክሰን በሙያው 2600 ጊዜ ተሰናክሏል። በቤዝቦል ታሪክ ውስጥ ከሁሉም በላይ የተሰናከለው እሱ ነበር። ግን ሰዎች ስለ መሰናክሉ አያወሩም። ሰዎች የሚያስታውሱት ያስመዘገባቸውን ዊኖች ነበር። ወደፊት ውደቁ። ሶስተኛ 1000 ያልተሳኩ ሙከራዎች። ቶማስ ኤዲሰን 1000 ያልተሳኩ ሙከራዎችን አድርጓል። ይህን ታውቁ ነበር? ምክንያቱም 1001ኛው ሙከራ አምፖሉን አስገኘ። ወደፊት ውደቁ። እያንዳንዱ ያልተሳካ ሙከራ ወደ ስኬት አንድ እርምጃ ያቀርባችኋል። አደጋም መውሰድ አለባችሁ። ምናልባት ይህንን ከዚህ በፊት ሰምታችሁ ይሆናል። ግን ለምን እንደዚህ ማድረግ እንዳለባችሁ ማውራት ትፈልጋለሁ። በህይወታችሁ በሆነ ወቅት ትወድቃላችሁ፣ ትሸነፋላችሁ፣ ትዋረዳላችሁ፣ በአንድ ነገር ላይ ትደክማላችሁ። ይህን እንደሚሆን ምንም ጥርጥር የለውም። ምናልባት ይህ ለምርቃት መስራት የተለመደ ንግግር ላይሆን ይችላል። እኔ ግን እላችኋለሁ ተቀበሉት፣ ምክንያቱም መውደቅ የማይቀር ነው። አራተኛ ለምርቃት ስነ ስርዓታችሁ። በትወና ስራ ውስጥ ሁል ጊዜ ይሸነፋለሁ። በሙያ መጀመሪያ ላይ በብሮድዌይ ሙዚቃ ትዕይንት ላይ ለአንድ ሚና ተወዳድሬ ነበር ወይም ኃላፊነት ተወዳድሬ ነበር። ለእኔ ፍጹም ኃላፊነት መስሎኝ ነበር፣ ግን መዘመር አልችልም። ስራውን አላገኘሁትም። ግን ዋናው ነገር ይህ ነው፣ አልተውኩም፣ ወደኋላ አልወደቅኩም። ከዚህ ቦታ ወጥቼ ለሚቀጥለው የሙከራ ትወና ከዛም ለሚቀጥለው የተዘጋጀው ቀጠልኩ። ጸለይኩ እና ደግሜ ጸለይኩ። ግን ደግሜ ወደቅኩ። ቀጠልኩ፣ ግን ምንም አልነበረም። ምክንያቱም አንድ የቆየ አባባል አለ፣ በቂ ጊዜ የፀጉር ቤት ውስጥ ከቆየ በመጨረሻ ፀጉርን ትቆረጣለህ። በመጨረሻ እድል መጣ። ባለፈው ዓመት ፌንሰስ የተባለ የመድረክ ትዕይንት በብሮድዌይ ላይ ሰራው። ግን ዋናው ነገር ይህ ነው፣ ያ የመጀመሪያ ሙከራ ትወና ያልተሳካልኝ ተመሳሳይ ቲያትር ነበር ከ30 ዓመት በፊት። ነጥቡ ይህ ነው፣ ከዚህ ያላችሁ ምርቃን ሁሉ ለስኬት የሚያስፈልጋችሁ ስልጠና ችሎታ አላችሁ፣ ግን ለመውደቅ ድፍረቱ አላችሁ። ካልወደቃችሁ እየሞከራችሁ አይደለም። እንደገና ላለው ካልወደቃችሁ ምንም አዲስ ነገር ለማግኘት እየሞከራችሁ አይደለም። የሌላችሁን ነገር ለማግኘት ከዚህ በፊት ያላደረጋችሁትን ነገር ማድረግ አለባችሁ። አንድ ቀን በሞት አልጋችሁ ላይ እንዳላችሁ አስቡ። በዙሪያችሁ የቆሙትን መናፍስት ያልተፈጸመውን አቅማችሁን የሚወክሉ ናችሁ ብላችሁ አስቡ። የምታደርጓቸው ሀሳቦች፣ የምትጠቀሙባቸው ችሎታዎች መናፍስት ሆነው በአልጋችሁ ዙሪያ ቆመዋል። ተቆጥተዋል፣ ተበሳጭተዋል፣ ተስፋ ቆርጠዋል። እንዲህ ይላሉ፣ ህይወት ልትሰጠን ትችል ነበር፣ አሁን ግን አብረን ወደ መቃብር መሄድ አለብን። ስለዚህ ዛሬ ጠይቃችኋለሁ፣ ጊዜያችሁ ሲደርስ በአልጋችሁ ዙሪያ ስንት መናፍስት ይቆማሉ? አምስተኛ ዓለም እናንተን ትፈልጋለች። ከደቡብ አፍሪካ በቅርብ ተመልሻለሁ። ቆንጆ ሀገር ናት፣ ግን ከዚያ ከባድ ድህነት ያለባቸው እርዳታ የሚፈልጉ ቦታዎች አሉ። መካከለኛው ምስራቅ እርዳታችሁን ይፈልጋል። ጃፓን እርዳታችሁን ትፈልጋለች። አላባማ እርዳታችሁን ትፈልጋለች። ቴኔሲ እርዳታችሁን ይፈልጋል። ሉዊዚያን እርዳታችሁን ትፈልጋለች። ፊላዴልፊያ እርዳታችሁን ትፈልጋለች። ዓለም ብዙ ትፈልጋለች። እናንተ የምትፈልገው ከእናንተ ነው። ወጣቶች በትክክል ከእናንተ ያስፈልጋታል። ያላችሁን ሁሉ ስጡ። ጊዜያችሁን፣ ችሎታችሁን፣ ጸሎታችሁን ወይም ሀብታችሁን። ካላችሁ ገንዘብ ምን ያህል እንዳላችሁ አልናገርም። አንዳንዶቻችሁ የንግድ ትምህርት ተማሪዎች ናቸው። አንዳንዶቻችሁ የስነ መለኮት ተማሪዎች ናችሁ። ነርሶች፣ ሶሺዮሎጂስቶች አላችሁ። አንዳንዶቻችሁ ገንዘብ አላችሁ። አንዳንዶቻችሁ ትዕግስት አላችሁ። አንዳንዶቻችሁ ደግነት አላችሁ።
አንዳንዶቻችሁ ፍቅር አላችሁ። የምትሰጡት ስጦታ ምንም ይሁን ካላችሁ ነገር ምን ልታደርጉ ነው? ይህ ዛሬ የምንጠይቃችሁ ጥያቄ ነው። ስድስተኛ ህይወትህን የምትመራበት መንገድ ለማግኘት። አሁን ስለ ውድቀት መጨረሻ ነጥቤ ይህ ነው። አንዳንድ ጊዜ ውድቀት በህይወት የት መሄድ እንዳለብህ ለማወቅ በጣም ጥሩ መንገድ ነው። ህይወትህ በፍጹም ቀጥተኛ መንገድ አትሆንም። በፎርዳም ዩኒቨርሲቲ የህክምና ተማሪ ሁኜ ጀመሩ። ካርዲክ ሞሮፎጄኔሲስ የሚባል ኮርስ ወሰድኩ። ስሙን እንኳን ማንበብ አልችልም ነበር፣ መናገርም አልችልም ነበር። በእርግጥ ማለፍ አልቻልኩም። ከዛ የህግ ትምህርት ለመግባት ወሰንኩ። ከዛ ጋዜጠኝነት። ነገር ግን የትምህርት አቅጣጫ ስላልነበረኝ ውጤቱም ያለፈውን አቅጣጫ መሄድ ጀመርኩ። ጂፒኤ 1.8 ነበር። ዩኒቨርሲቲውን በጣም በትህትና ለተወሰነ ጊዜ ከትምህርት እረፍት በወስድ እንደሚሻለኝ ነገረኝ። 20 ዓመቴ ነበር። በህይወቴ ዝቅተኛ ደረጃ ላይ ነበርኩ። ከዚያ አንድ ቀን ትክክለኛ ቀን አስታውሳለሁ። መጋቢት 27 በ1975 ነበር። እናቴ በውበት ሳሎና እየረዳኋት ነበር። እናቴ በማውንት ቬርኖን የውበት ሳሎን ነበራት። ከከተማው ውስጥ አንጋፋ ሰዎች የሆኑ አንድ ሴትዮ ነበሩ። በግል አላውቃቸውም ነበር። መስታወቱን እመለከት ነበር። በመስታወቱ በኩል ከኋላዬ እሷን ማየትም እችላለሁ። አስታውሳለሁ። እሷም እኔን እያየችኝ ነበር። እኔ ባየኋት ቁጥር እሷን በእኔ ላይ እንግዳ እይታ ትሰጠኝ ነበር። በመጨረሻ ከራሷ ላይ ፀጉሯ ማድረቂያን አነሳችና እንዲህ አለችኝ፣ አንተ ወጣት ልጅ፣ አንድ ትንቢት አለኝ፣ መንፈሳዊ ትንቢት ብላ ስለ ትንቢት ያኔ ነበር የነገረችኝ። አሁን በሰባተኛ ደረጃ የምነግራችሁ ስለ መንፈሳዊ ትንቢት ነው እና በሰባተኛ ደረጃነት የምነግራችሁ ስለ መንፈሳዊ ትንቢት ነው። እንዲህ አለችኝ፣ ዓለምን ትዞራለህ፣ ገና ለሚኖሩት ሰዎች ትናገራለህ። በቀጣዩ ዓመታት ልክ እንደዛች ሴት ትንቢትን ዓለምን ተዘዋውሬ ለሚሊዮኖች ሰዎች ተናግሬያለሁ። በፊልሞቼ በኩል ማለት ነው። እስከዛ ቀን ድረስ እኔም ማየት ስለማይችሉ ሚሊዮኖች ሰዎች እኔም እነሱን ማየት አልችልም ነበር። እኔ እያወራሁ እነሱን ማየት አይችሉም ነበር። እነሱም የሚያዩት ፊልሙ ብቻ ነበር፣ እውነተኛውን እኔን አይደለም። ግን ዛሬ ወጣቶችን ያለው በማየው ነገር ተበታታለሁ፣ በማየው ነገር ኃይል አገኛለሁ። ምክንያቱም አደጋ መውሰድ ማለት ስራ ለማግኘት መሞከር ብቻ አይደለም። ምን እንደምታውቁ እና ምን እንደማታውቁ ማወቅም ነው። ለሰዎች አዳዲስ ሀሳቦች ክፍት መሆን ነው። የምትወስዷቸው እድሎች፣ የምታገኟቸው ሰዎች፣ የምትወዷቸው ሰዎች፣ ያላችሁ እምነት፣ እነዚህ እናንተን የሚገልጹት። በፍጹም ተስፋ አትቁረጡ። ፍጹም ወደ ኋላ አትበሉ። ያላችሁን ሁሉ ስጡና በህይወታችሁ ውስጥ ስትወድቁ ይህንን አስታውሱ፣ ወደፊት ውደቁ።